ሰላም እንዴት ናችሁ? ይሄኛው እንግዲህ የፓርት 2 ፊዚክስ ግሬድ 9 ይዘንላችሁ የመጣ ነው ቪዲዮ ነው። እንግዲህ 1.3 ላይ ስለ ሪሌትድ ፊልድስ ቱ ፊዚክስ ወይም ከፊዚክስ ጋር ሪሌት ስለሚሆኑ ፊልዶች የምናይ ይሆናል። ሶ ቪዲዮ በጣም አጭር ነው። እንዲሁም በዚህ ቪዲዮ ዩኒቷን የሚጠናቀቅ ይሆናል። በጣም ኢንተረስቲንግ የሆኑ ነገሮችን እናወራለን። ሶ ወደ ቪዲዮአችን ንግባ። እንግዲህ ከዛ በፊት ቪዲዮአችንን ላይክ እና ሰብስክራይብ ማድረግ አትርሱ። አዲስ ነው፣ ሰው ጋር እየደረሰ አይደለም፣ እየታየ አይደለም። ስለዚህ በደንብ ላይክ እና ቤተሰብ ያልሆናችሁ ሰብስክራይብ አድርጉ ማለት ነው። ወደ ቪዲዮ ይልግባ። የመጀመሪያው ሪሌትድ ፊልድ እንግዲህ ኬሚስትሪ ነው። ሶ ኬሚስትሪ ስለምን እንደሚያጠና ብዙ ጊዜ አውርተናል። ኢትስ ዲያልስ ዊዝ ዘ ኢንተራክሽን ኦፍ አተምስ ኤንድ ሞለኪውልስ ወይም ደግሞ ስለ አተሞችና ስለ ሞለኪውሎች ኢንተራክሽን የሚያጠና ፊልድ ነው። እንግዲህ ስለዚህ ያጠናል ስንል ሩትድ የሆነ ወይም ደግሞ ቤዝድ የሆነው በአቶሚክ ኤንድ ሞለኪውላር ፊዚክስ ላይ ነው። ዳት ሚንስ ኬሚስትሪ ፊዚክስ ላይ ዲፔንድ ሆኖ ወይም ተመስርቶ እነዚህን አይዲያዎች እና ኢንተራክሽን ኦፍ አተምስ ሞለኪውልስ የምንላቸውን አይዲያዎች የሰጠን አንደኛው ሪሌትድ ፊልድ ቱ ፊዚክስ ነው ማለት ነው። ሁለተኛው እንግዲህ ኢንጂነሪንግ የምንለው ነው። ሶ ኢንጂነሪንግ ሄቪሊ ሪላይ ኦን ፊዚክስ ወይም ፊዚክስ ላይ በጣም ሪላይ ያደርጋል። እንደ ኤግዛምፕል አርኪቴክቸርን ወስደናል። ሶ አርኪቴክቸርም ፊዚክስን ሜጀር ነው ማለት ነው ይፈልጋል። ሶ ይሄኛው ሪሌትድ ፊልድስ ቱ ፊዚክስ አንደኛው ነው። ሶስተኛው እንግዲህ ጂኦሎጂ የምንለው ነው። ሶ ጂኦ ማለት እርዝ ነው። ስለዚህ ኢት ስተዲስ አባውት ነን ሊቪንግ ፓርትስ ኦፍ ዘ እርዝ ወይም ደግሞ ህይወት የሌላቸውን ግን መሬት ላይ ያሉትን ነገሮች ስለነሱ የሚያጠናልን ጂኦሎጂ ነው። ስቲል ይሄኛውም ላይክ እንደ እርዝ ኩዊክ አናላይሲስ እንዲሁም ደግሞ እነ ራዲዮ አክቲቭ ዴቲንግ ወይም ደግሞ ሀፍ ላይፍ የምንላቸው የሮክ ወይም የአለቶች እድሜ ማለት ነው። ሶ እነሱ ዲቴይል ፊዚክስ ላይ ቤዝድ የሆኑ ናቸው። እንዲሁም ደግሞ ከፊዚክስ ጋር ሪሌትድ መደረግ የሚችሉ ፊልዶች ናቸው ማለት ነው እነዚህ። አራተኛው ባዮፊዚክስ የምንለው ነው። ሶ ባዮፊዚክስ ባዮ ማለት ላይፍ ነው። ስለዚህ ስለ ሊቪንግ ቲንግ የሚያጠናልን ነው። ኢት አፕላይስ ፊዚክስ ፕሪንሲፕልስ ወይም ደግሞ ፊዚክሶችን ወደ ተለያዩ ባዮሎጂካል ፊኖሚና ላይ አፕላይ የሚያደርግልን ፊልድ ነው። ሶ ለዛም ነው ከፊዚክስ ጋር ሪሌትድ ፊልድ ነው፣ እንዲሁም ደግሞ ይገናኛል፣ ቤዚክም ነው ብለን እዚህ ጋር ሊስት የተደረገው ማለት ነው። ሶ አንደኛው ሪሌትድ ፊልድስ ቱ ፊዚክስ ባዮፊዚክስ ነው ማለት ነው። አምስተኛው እንግዲህ ጂኦፊዚክስ የምንለው ነው። ጂኦ ማለት እርዝ ነው ብለናል። ስለዚህ ኢትስ አፕላይስ ፊዚክስ ኦን ደ ስተዲ ኦፍ እርዝ ወይም ደግሞ የመሬት ጥናት ላይ ፊዚክስን አፕላይ ያደርግልናል ማለት ነው። ሶ ይሄኛውም በጣም ፊዚክስን ሜጀር አድርጎ ወይም ሩት አድርጎ የተነሳ ፊልድ ስለሆነ አንደኛው ሪሌትድ ፊልድስ ቱ ፊዚክስ መጠቀስ ይችላል። ስድስተኛው እና የመጨረሻው ሜዲካል ፊዚክስ የምንለው ነው። የተለያዩ ዲያግኖስቲክስ እና ቴራፒዎች ላይ ፊዚክስ አፕላይ ይሆናል ወይም ደግሞ ፊዚክስ የሚለውን አይዲያ እና ፕሪንሲፕል ይጠቀሙታል። ለምሳሌ አሁን ሰቻስ እንደ ኤክስሬ ወይም ደግሞ እነ ኤምአርአይ ወይም ደግሞ ማግኔቲክ ሪዞናንስ ኢሜጂንግ የምንለው እነዚህ ነገሮች የፊዚክስን ፕሪንሲፕል እና አይዲያዎች፣ ቲዎሪዎች እና ቴረሞች አፕላይ የሚያደርግ ነው። ይሄኛው አንደኛው ሪሌትድ ፊልድስ ቱ ፊዚክስ ይጠቀሳል ማለት ነው። እንግዲህ በ1.4 ላይ የምናገኘው ስለ ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ ነው። ወይም ደግሞ ፊዚክስ ላይ ኮንትሪቢዩት ያደረጉ ሳይንቲስቶች እነማን ናቸው፣ ምን አይነት ነገርስ አድርገዋል፣ ምን አይነት አስተዋጽኦ አሳድረዋል የሚለውን ነገር ዲቴይል በዚህ ቪዲዮ የምናይ ይሆናል። ከነ ዓመተ ምህረታቸው እንዲሁም ደግሞ ከነሰሩት ስራ እዚህ ቪዲዮ ላይ የምናይ ይሆናል። ተከታተሉ። የመጀመሪያው ጋሊሊዮ ጋሊሊ ነው። እንግዲህ ጋሊሊዮ ጋሊሊ በስም የታወቀ ነው። ከ1564 እስከ 1642 የነበረ ሳይንቲስት ሲሆን በጣም ፌመስ ነው። ፊዚክስ ላይ ደግሞ በጣም ቤዚክ የተባሉ ነገሮችን ዲስከቨር አድርጓል ተብሎ የታሰበ እንዲሁም ደግሞ አብዛኞቻችሁ ታውቁታላችሁ። አስትሮኖመር ነው፣ ፊዚስት ነው፣ እንዲሁም ደግሞ ኢንጂነር ነው። እንግዲህ ብዙ ጊዜ የሚታወቀው ደ ፋዘር ኦፍ ሞደርን ፊዚክስ ወይም ደግሞ በተመሳሳይ ደ ፋዘር ኦፍ ሞደርን ሳይንስ በሚለው የሚታወቅ ሳይንቲስት ነው ማለት ነው። ፊዚክስ ላይ ከባድ የሆነ ወይም ትልቅ የሆነ ሚና ተጫውቷል ማለት የምንችለው አንደኛው ሳይንቲስት ነው። ሁለተኛው እንግዲህ ኢዛክ ኒውተን እንለዋለን። ኢዛክ ኒውተንም ስቲል ፊዚክስ ላይ ከባድ የሆነ ሩል ተጫውቷል። ከ1643 እስከ 1727 የነበረ ሳይንቲስት ነው። በጣም ብዙ ነገሮችን ዲስከቨር ያደረገ ሳይንቲስት ነው። ግን ሞደርን ተብሎ የተወጡ ነገሮች አሉ። ስቲል ይሄም አስትሮኖመር ነው፣ ፊዚስት ነው፣ እንዲሁም ማቴማቲሽያን ነው። ዲስከቨር ካደረጉልን ነገሮች አንዱ ፌመስ የሆነው በቲዮሪ ኦፍ ሞሽን እና ግራቪቲ ነው። ሌላው እንግዲህ ጄምስ ፕሪስኮት
ጁል የምንለው ነው። ከስሙ እንደምትረዱት ጁል የሚል ነገር ካለ ወርክ አለ። ሶ ከ1818 እስከ 1889 ድረስ የነበረ የሚገርም ሳይንቲስት ነው። ስለዚህ ፊዚክስ ላይ ቤዝ ነው ወይም ቤዚክ ነው የተባለውን ቲዮሪ እና አይዲያ ዲስከቨር ያደረገልን አንደኛው ሳይንቲስት ነው። እንግዲህ ይሄኛው ሳይንቲስት እንግሊሽ ፊዚስት ነው፣ በተመሳሳይ ማቴማቲሽያን ነው። ሶ ይሄኛው ዲስከቨር ያደረገልን የሚገርመው ነገር ምንድን ነው? ስለ ሪሌሽንሺፕ አጥንቷል። እንዲሁም ደግሞ ስለ ኔቸር ኦፍ ሂት እና ስለ ወርክ አጥንቷል ማለት ነው። ሌላው እንግዲህ ማሪ ኩሪ የምንላት ናት። ማሪ ኩሪ አይ ዶንት ኖ ዘ ፕሮናንሲዬሽን አላውቅም፣ ግን ከ1867 እስከ 1934 የነበረች የምትገርም ሳይንቲስት ናት። ሴት ሳይንቲስት ናት፣ ሴቶችን ያስከበረች እንዲሁም ደግሞ ሴት ምንም መሆን እንደምትችል ያሳየች የምትገርም ሳይንቲስት ናት። እንግዲህ ቺኛዋ ሳይንቲስት ፍሬንች ፊዚስት እና ኬሚስት ነበረች። ሶ ተሸልማለች። የተሸለመችውም እንግዲህ 2 ኢለመንቶችን ዲስከቨር በማድረግ ነው። እነዚህም ኢለመንቶች እንግዲህ ፖሎኒየም ኤንድ ራዲየም እንላቸዋለን። ሶ የመጨረሻው ብዙዎቻችን የምናውቀውና በደንብ ታዋቂ የሆነው አልበርት አንስታይን ነው። አልበርት አንስታይን በፊሎሶፊዎቹ የታወቀ የሚገርም ሳይንቲስት ነው። እንግዲህ ከ1879 እስከ 1955 ድረስ የነበረ ብዙ ነገሮችና ብዙ ቲዮሪዎችን፣ አይዲያዎችና ፊሎሶፊዎችን ለኛ ያበረከተ የሚገርም ሳይንቲስት ነው። እንግዲህ አልበርት አንስታይን የሚታወቀው በቲዮሪ ኦፍ ሪላቲቪቲ ወይም በሞሽን እና በተለያዩ ነገሮች እንዲሁም ደግሞ ቲዮሪ ኦፍ ኳንተም ሜካኒክስ ላይም ትልቅ የሆነ ሚና ተጫውቷል ማለት ነው። ሶ ይሄኛው ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ዩኒቷን በዚህ መንገድ